ኦጂዎች ዱርዬ እያሉ ምንድነው? አዝም ተደረገብኝ እንዴ ማሎ እሲ ዲላሉ ሲራ ሁጃኔ መድኃኒት ተደረገብኝ እንዴ እሲ ቆርሰ ሲጠብ ጎዳኔራኒ እንዴት በዱርዬዎች ትታለላለህ? አተኛ ባለመሶቡን ሶማንታ ስራ አጣች እኮ ወር ሁጂ ዳባኔ የገንዘብ መሰብሰቢያ አድርጓል። አማንቴዩ ከራ ከራቲ ወልተ ቀበታን ከራ እድን ድሮማኑ ጎዳተኔራን ዘይት አይሸጥም። መጽሐፈ ቁልቁሉ ከሰ ዘይትን ጉርጉረን ተተካትን ሲንጅርቱ የፈውስ ዘይት የሚባል ነገር በመጽሐፍ ቅዱስ አለ። ግን ኦንሊ ጂሰሶች ከናንተ በላይ ማን ነው ዱርዬ ሊባል የሚገባው? የመጀመሪያ ላስታውሳችሁ፣ ቤተ እምነታችሁ የተመሰረተው የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን መክራ ዘክራ አልሰማ ሲላት እንደ አረመኔና እንደ ቆራጭ ቆጥራ አውግዛ ባባረረችው ቄስ ተክለማርያም ገዛኸኝ ነው። የእርሱም ደግሞ አለመታዘዝ ለመጽሐፍ ቅዱስም ሆነ ለቤተ ክርስቲያን ያሻፈረኝ ያለው እርሱ እንዲህ ብሎ ነው የሰበከው። የእግዚአብሔር ልጅ ማለት ምን ማለት ነው? ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። ሰዋዊ ንጥረ ነገሩ በሙሉ የእግዚአብሔር ልጅ ይባላል። አምላክ አይደለም። የእግዚአብሔር ልጅ ማለት ስጋና አጥንት፣ ስጋዊ ንጥረ ነገሩን ደሙ፣ አጥንቱ እያለ የተዘባበተ የእግዚአብሔር ልጅን ጥንታዊ ጥንቱን ዘላለማዊውን አምላክ አልፋና ኦሜጋ የሆነውን ወልድን ስጋና አጥንት ብቻ ነው ብሎ ያለ። ከዚህ በላይ ዱርዬነት አለ ወይ ብዬ ጠይቃችኋለሁ። ሌላው ስለ ሽያጭ ከጠየቃችሁ አንደኛ መክሊት የሚባለው ገንዘብ መሰብሰቢያ ሲስተማችሁን ማናቅ ይመስላችኋል እንዴ? ለመክሊት ካልሰራ የእግዚአብሔር መንግስት አትገባም፣ በእግዚአብሔር መንግስት ትጣላለህ ወደ ውጭ ብላችሁ ማቴዎስ ላይ ያለ ጥቅስን ጠቅሳችሁ ሰው ከአስራት ከመባ ከፍቅር ስጦታ ከሚባለው ውጪ ለመክሊት እሰራለሁ ብሎ ሁሉ እየተንደፋደፈ ስቃዩን እያየ እናንተ ተቀብላችሁ ቤት የምትገዙ ቤት የምትገዙ ቢሾፖቻችሁ 70% የአጥቢያ ቤተ ክርስቲያን የሚባለውን ገቢ በሙሉ የሚቀበሉበት አይደለ ወይ? እናንተ ጋር 70% ከዚህ በፊት ቪዲዮ ሰርቻለሁ። ሀብታም የሚሆኑ ባለጠጋ የሚሆኑት ከህዝብ ሰብስበው እናንተ አይደላችሁኝ? አረ ለመሆኑችን የምታክል ወረቀት ፓምፕሌት ካሳተማችሁ ከሽያጭ ውጭ በነፃ ታድላላችሁኝ? ለህዝባችሁ ትሰጣላ? አትሰጡም። ምግብ ሌላ ቦታ እንዳበሉ ብላችሁ ምግብ ቤት ሁሉ ከፍታችሁ የገቢ ምንጭ አድርጋችሁ ህዝቡን ቀፍድዳችሁ የያዛችሁ ገንዘብ የምትመሰብሩ እናንተ አይደላችሁም? ኦዲት ማትደረጉ ተሞኑን ጥቂት ነገር ፖለቲካ የሰራችሁ ነው። ውጭ የሆነ ነገር አሁን አደባባይ ላይ ወጥተህ ወንጌል ሰብካለሁ ብለህ ወጥተህ ይህንን ማውራት ዱርዬዎች እያልክ ያወራው ዘይት ሻጮችን በመካከላችን ያሉትን ምን ለመሆን ነው? እኔ ንጹህ ነኝ ብለህ ከዛ ጴንጤውን አሁን በዚህ ሲስተም ደግሞ ለመውሰድ ከዚህ በኋላ ተዘግቷል። ከጴንጤ አንድ ሰው አታገኙም። አለቀ። ለምን ከተባለ የእናንተ ኢየሱስ ሌላ ኢየሱስ፣ ጳውሎስ ያልሰበከው ጴጥሮስ ያልሰበከው የሚመጣውም እኛ ያልሰበክነውን ሌላ ኢየሱስ ቢሰብክ እንዳለ ቄስ ተክለማርያም ገዛኸኝ የሰበኩት ሌላ ኢየሱስ ቱታ የሆነ ስጋና አጥንት ደም የሆነ ኮት የሆነ አብ የለበሰው እንጂ አምላክ አይደለ። የእግዚአብሔር ልጅ ነው የእናንተ። እሱን አናቀውም። መጽሐፍ ቅዱስ አያውቀውም። ደግሞ መጽሐፍ ቅዱስ የሌላችሁ ከዚህ በላይ ዱርዬነት የለም። የ2000 ዓመት ታሪክ ያለውን የቤተ ክርስቲያን አስተምሮ የፈላስፎችና የዱርዬዎች ብላችሁ ስታበቁ ዛሬም አደባባይ ወጥታችሁ ትንሽ ጆሮ ብናገኝ ብላችሁ ዱርዬ ዘይት ሻጭ ምናምን አላችሁ። በእርግጥ ልክ ናችሁ፣ ግን እናንተ ትበልጣላችሁ። ፈርቀዳጆች ናችሁ፣ ባለመታዘዝም በዱርዬነትም ከሆነ ማለት ነው። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጎ አድርሱላችሁ።